ኤፊ ወይ ገኒ እስኪ አንድ ጥያቄ ልጠይቅሽ። እንደው ቤተሰቦችሽ የቅርብሽ አንቺ አጠገብ ሆነው ብታገኛቸው ምን ታደርጊያለሽ? የቅርብ ማለትማ በቃ ለምሳሌ ሩቅ ሳትሄጂ እኔ እናትሽ ዳጊ ደግሞ ወንድምሽ ሆነው በጣም የቅርብሽ ሆነው ብታገኛቸው ምን ታደርጊያለሽ? እኔ እንጃ ትንሽ ይከብዳል። እንደዚህ አይነት ነገር ላይ ቀድሞ ሀሳብ መስጠት ይከብዳል። ሁሉም ነገር በቦታው ሲሆን ነው ትክክለኛ መልስ ሊሰጠው የሚችለው። ስለዚህ በቦታው ላይ ካልሆንኩኝ ልመልስልሽ አልችልም እያልሽኝ ነው? አዎ እርግጠኛ ነኝ። አሁን የምመልስልሽ መልስ ቦታ ላይ ሆኜ ከምመልስልሽ መልስ በጣም ይለያያል። አሁን ለምሳሌ ምክንያት የሰጠሽው አንቺንና ዳጊን ስለሆነ ሁለታችሁንም በጣም ስለምወዳችሁ ሁሉም ነገር ቀርቶ እናንተ ብቻ ቤተሰብ የሆኑ ልላችሁ እችል ነበር። ግን እንደነገርኩሽ ነው። በቦታው ሰው ምን ልል እንደምችል አላውቅም። አዎ ገብቶኛል። አንቺ ልክ ነሽ። ያለ ቦታው ተሆነ ውሳኔ መወሰን በጣም ከባድ ነው። እንዳልሽው ዳጊም ወንድምሽ እኔም እናትሽ ብሆን እውነት ቢያደርገው ደስተኛ ትሆኚ ነበር። እንደዛ ነው የሚሰማኝ። አዎ እንደነገርኩሽ ነው። አሁን ላይ ሆኜ ልልሽ የምችለው ይሄን ነው። ምክንያቱም በጣም ደስተኛ ነኝ። እንዳልኩሽ ቦታው ላይ ሲሆን ግን አላውቅም። ወይኔ ልጅ፣ ወይኔ እፉዬ። አሁን ማነው ሲከፋሽ ፀጉርሽን እያሻሻ ይዞሽ የሚልሽ? ማነው ከጎንሽ የሚሆነው? እኔ አልገባኝም እንጂ እሷ ብዙ ጊዜ ልትነግረኝ ሞክራ ነበር። መጀመሪያ ተደፍሬ ሴት ልጅ ወልጄ ነበር ስትለኝ አሁን የት ናት ብዬ አለመጠየቄ፣ ከዛ ደግሞ ዳግም ቤተሰብ የለኝም ብሎ ገነት ግን እናቴ ናት ብሎ ሲያስተዋውቀኝ፣ እሷም እንደዛ እኔና ዳግም ቤተሰቦች ብንሆን ምን ይሰማሻል ብላ ስትጠይቀኝ ይህን ሁሉ ነገር እንዴት ነው ማስተዋል ያልቻልኩት? በዛ ልክ ለእኔ ብላ ስትታገል ከእኔ ጋር ስታለቅስ ያን ሁሉ እንዴት ነው መረዳት ያልቻልኩት? እሷ ምንድን ነው የሚሆነው? ህይወቴ እንዴት ነው ማስቀጠል የምችለው? እኔ እያለሁልሽ ለምንድን ነው እንደዚህ ትጨነቂ? እንደዚህ ያስለቀሱኝ ሰዎች ዋጋ አስከፍላቸው ነው። አንድም ሰው እንዳያሽኝ ማለት ነው። ከአንተ ጋር የምጣለበት አቅም የለኝም። ታውቂያለሽ፣ ሌሊቱ ሙሉ ሳስብበት ነው ያደርኩት። የኔና ያንቺን ሰርግ ማዘግየቱ ምንም ጥቅሙ አልታየኝም። ቆይ ለምንድን ነው የማይገባ? እኔ መኖር መፈለጌ ምን ያህል እርግጠኛ ነህ? ሲጀመር የምትኖርለት ነገር ከሌለ ለምንድን ነው የምትኖረው? እኔ ከዚህ በኋላ የምጓጓለት ነገር የለኝም። ምንም ነገር ብታደርግ አይሞቀኝም፣ አይበርደኝም። በሱ እንኳን እርግጠኛ አትሁኝ። ይህ ስሜታዊ የሆነሽ የወሰንሽው ውሳኔ ነው። እኔም እንዳንቺ በጣም ተስፋ ቆርጬና ስሜታዊ ሆኜ ማይሆን ስህተት ሰርቼ አውቃለሁ። በዛውም ልክ ብዙ ተምሬበታለሁ። ይህ ስሜታዊ የሆነሽ የወሰንሽው ውሳኔ ነው። እኔም ብዙ ጊዜ እንዳንቺ ተስፋ ቆርጬና ስሜታዊ ሆኜ ማይሆን ስህተት ሰርቼ አውቃለሁ። በዛውም ልክ ብዙ ተምሬበታለሁ። የሚገርምሽ በዛን ጊዜ በራሴ ላይ ብዙ ነገር ነው የገነባሁት። ሰው ሲያናድድሽ ፈገግ ስትይ ራስሽን ከምትጎጁ በላይ አናዳጁ ሰው በጣም እንደሚጎዳ ተረዳሁ። ስደሰትም ሆነ ስናደድ ምንም አይነት ውሳኔ መወሰን እንደሌለብኝ የተገነዘብኩት የዛን ጊዜ ነው። ጎበዝ አስመሳይ መሆኑን ሴትን የተማርከው። ለነገሩ የትኛው ትክክለኛ ማንነት እንደሆነ እንኳን አያስታውቅም። አንተ ማለት በሴቶች ተደፈርኩ ብለህ ሴቶች ላይ ስትጫወት ምንም የማይመስልህ ነህ። በአንድ በሁለት መጥፎ ሴቶች ሁሉም ሴቶች መጥፎ ናቸው ብለህ የምትፈርጅ ከነሱ በላይ ክፉ አውሬ መጥፎ ሰው ነህ። ውይ የኔ ቆንጆ ዛሬ በጣም ተበሳጭተሻል። እኔማ ቁርስ አብረን ከበላን ብዬ ነበር ሰራተኛዋን በጠዋት መታ እንድሰራራ ያደረኩት። ሳይሽ ግን እንኳን አንቺ ልትበይ እኔን እንድታስበይኝ ፍቃደኛ አይደለሽ። ከፈለክ ሁሉንም መብላት ትችላለህ። እስካሁንም እዚህ ጋር የተቀመጥኩት ሰራተኛዋ ቁልፍ እሱ ጋር ነው ስላለችኝ ነው። ወደን ለመሄድ ነው ቁልፍ የፈለግሽው? ምን ማለት ነው? መቼም እዚሁ በግድ ቆልፈብኝ እንድኖር ልታደርገኝ አይደለም አይደል? ነው እንጂ እስካሁን አልገባሽም እንዴ?
ሚስቴ ቤቴ ድረስ መታ በጋብቻ ሳንፈራረም የሚለቀቅ ይመስልሻል ስታስቢ? ያውም እንደዚህ ያዙኝ ልቀቁኝ እያልሽ። ሰማኛለህ? ከዚህ በላይ አልታገስም፣ እገድልሃለሁ። እሺ እባክህን ልጄ እንዳያስርዳኝ እባክህን። ሴትዮ ምን እያደረግሽ ነው? ከእግሬ ላይ ተነሺ። አልነሳም። እሺ ብለህ ልጄን ካላሳየኸኝ አልነሳም። በመጀመሪያም እንደምፈልግ ተነሽና ተናገሪ። ካልሆነ ግን እቸኩያለሁ፣ ልሄድ ነው። ትላንት ያቺ መታ መኪና ስር ገባች። አሁን ደግሞ በእግሬ እንኳን መሄድ አልችልም። ቆይ ምን አይነት ስርዓት ማጣት! እባክህን እሺ ብለህ ልጄን አሳየኝ። ሰራተኞቹ እኮ ፎቅ ላይ ሆነ ቁልፍ እንደሌለ ነገረችኝ። ቆይ ዘግተህባቸው ነው እንዴ? ከዚህ እያልኩሽ እኮ አልነሳም። ቢያንስ እንኳን እችን እኮ የምትወዳትን ምግብ ይዤላት መጥቻለሁ። እችን እንኳን ላጉርሳት፣ አይኗን እንዳይፈቀድልኝ እባክህ። ለምንድን ነው ማሰሚኝ? ልቀቂኝ ከዚህ እያልኩሽ አይደል? አልነሳም። አይኗን ካላሳየኝ አልነሳም። ትነሽ? አልነሳም። እንደው ምን አይነት ተረገምክ ሰው ነህ? ሰው እንዴት እግር ላይ ወድቆ ረግጠህ ትሄዳለህ? ሲጀመር እኔ መተሽ እግሬ ላይ ወድቄ አላልኩሽም። ፈልገሽ ነው የተደፋሽው አይደል እንዴ? ትሰሚኛለሽ? ስመለስ እዚህ ሰፈር እንዳላገኝሽ። ቆይ በየተራ እናንተን ከሚልክ ለምን ራሱ አይመጣም? ለነገሩ እሱ ፈሪ ነው። ምን ለማለት እንደፈለክ ገብቶኛል። ሲጀመር ነው የመጣሁት እኮ ልጄን ለማየት ነው። ቆይ አንተ እናት የለህም? እናትህ አንተን ብታጣ ምን ይሰማታል? ምን አገባሽ? ቆይ እነሷን ሳጣ ምን እንደተሰማኝ ታውቂያለሽ? ሁላችሁም እናቶች ራሱ ዳር ናችሁ። እኛ እናንተን ስናጣ ከሚሰማ ስሜት በላይ የሚሰማችሁ ነው የሚመስላችሁ። ቆይ ለምንድን ነው አስር ኤፍራታን ልጄ የምታያት? ዋው አሁን ገባኝ። ደካማ ጎኗ ቤተሰቦቿ እንደሆኑ ስለምታውቂ እናት የሚል ሽፋን ይዘሽ አንቺም ከጎኗ ለመቀረብ እየሞከርሽ ነው አይደል? እኔ እያስመሰልኩ አይደለም። እፉዬ እውነተኛ ልጄ ናት። ራሴ ነኝ የወለድኳት። በልጅነቴ ነው የወለድኳት። የዳጊን አባት ከማግባቴ በፊት ነው ተደፍሬ የወለድኳት። እባክህ ያፊት ይሄን እውነታ ሰምታ ነው ከቤት ብርብ ላይ ወጣችብኝ። አጠገቧ ሆኜ ይሄን እውነት እንዳስረዳት፣ ለምን እንደዛ እንዳደረግኩ እንዳስረዳት አንተ አግዘኝ ማለት። እየቀለድሽ ነው እንዴ? አሁን እኔን ለማግባት ስለወሰነች ብቻ ሰርጉን ለማስተባበል የፈጠራችሁት ድራማ ነው። እሱ ደግሞ መቼም ቢሆን አይሳካላችሁ። እንደውም ሰርጋችን ከነገ ወዲያ ነው። ጠርቻችኋለሁ። መጣችሁ የደስታችን ተካፋይ መሆን ትችላላችሁ። ለናታን እንኳን እኔ ራሱ ቤት ደስ ሄጄ እነግረዋለሁ። እኔ እሷ ደስተኛ ከሆነች በዚህ ምንም ቅሬታ የለብኝም። እኔ ልጅ ብቻ ደስተኛ ትሆንልኝ። እባክህ አይኑን አሳየኝ እባክህ። በተሳሳተ መንገድ እንዳትረዳኝ ይሄን ላስረዳት እባክህ። አንቺ በዚህ ልክ ማስመሰል ላይ የተካንሽ ነሽ። ትሰሚኛለሽ? በዚህም ባሽ ኤፍራታንና እዛ ቤት ያሉ ከርፈፎችን ልታሳምኛቸው ትችላለሽ። እኔ ግን ያፌት ማንም ሰው አይሸውደኝም። ለማንኛውም ልጅሽን ማየት ነው አይፈለግሽው? ከነገ ወዲያ ሰርጋችን ላይ ነው። ያኔ ታያታለሽ። ሁሉንም ይዘሻቸው። እባክሽ ልጄ እባክሽ፣ እኔ እፉዬ እባክሽ እባክሽ አይንሽን እንዳይ አንድ ጊዜ ብቅ በይልኝ። የምትወጃትን ምግብ እንኳን ትችልሻለሁ። እሷን እንኳን ላጉርስሽ እባክሽ ልጄ እባክሽ። ደግሞ አልሄድም፣ እዚሁ ቁጭ ነው የምለው። አልሄድም።
ወንድሜ እንዴት አደርክ? ምንድነው ደግሞ በጧት ፊትን ዘፍዝፈዋል? ነው ወይስ ልታሰጣው እየሄድክ ነበር? አሁን የቀሎ ነው እየሳቅሽ ያለሽ? ደግሞ ምንድነው ሰሞኑን መውጣት አብዝተሻል። ማታም በጣም ስልክ ታወሪያለሽ። ወደ ተሳሳተ መንገድ እየሄድሽ አይደለም ማለት? አይ ወንድሜ እንዴት እንደዛ ታስበኛለህ? ደግሞ አሁን ምንም ነገር ባደርግስ አሁንም እንደዛ ነው እንዴ የምታስበኝ? አዎ ግን እንደዛ ለማለት ፈልጌ አይደለም። ማንም ሰው ምንም አታደርግ ቢባል ምንም ቢከለከል ከማድረግ ወደ ኋላ እንደማይል አውቃለሁ። ግን አለ አይደል የወንድምነቴን ያህል ጠይቅ ብዬ ነው። ምንድነው እንደዚህ ደስተኛ ያደረገሽ? አዲስ ነገር አለ እንዴ? ያ ጓደኛ ነው። ፍቅር ነው ብቻ እንዳትይኝ እንደዚህ እያፍለቀለቀሽ ያለው። ወንድሜ ሙት ፍቅር እንደዚህ መሆኑን ባቅ ኖሮ ገና ድሮ ነበር የሚጀምረው። እሱም ማወቅሽ ጥሩ ነው። ግን መጠንቀቅ አለብሽ።